እንግዲህ ይህንን ቪዲዮ በሚገባ እንመልከተው። ምክንያቱም ለህይወታችን እጅግ በጣም አስተማሪና ጠቃሚ የሆነ መንፈሳዊ ትምህርትን ስለሚሰጠን ነው። እንግዲህ እንደምታዩትኝ የሰውየው መሰረታዊ ዓላማ ባህሩ መካከል አረም ላይ የተቀመጡትን ወፎች መያዝ ነው። እዚህ ላይ እንደምትመለከቱትና እንደምታዩት ሰውየው እንግዲህ ይህንን ዓላማውን ለማሳካት ከመጀመሪያው የተጠቀመው ስትራቴጂ ምንድነው የሚለውን እንመልከት። እዩት እንግዲህ እነዚህ ወፎች የተቀመጡበትን ቦታ ምንድነው? አረም ነው። ስለዚህ ሰውየው የተቀመጡበትን ወይም እነሱ አይምሯቸው የተላመደውን አረም ፈለገና ምን አደረገ? አረሙን ለበሰ። ገና ወደ ባህሩ ከመግባቱ አስቀድሞ እንግዲህ ራሱ እንደምታዩትኝ ከላይ በአረም ሸፍኖታል። የውስጠኛውን ካንገት በታች ያለውን ሰውነቱን ደግሞ በባህሩ ውስጥ ይዞ ሸፍኖታል። እንግዲህ እንደምታዩትኝ መጓዝ ጀመረ ማለት ነው። ያው እንግዲህ አቅጣጫውን እየቀየረ በጣም ቀስ በፍጥነት ሳይሆን በተረጋጋ መንፈስ ነው እየተጓዘ ያለ። ስለዚህ ወደ ወፎቹ እንግዲህ ወፎቹም ደግሞ ምክንያቱም የሚንቀሳቀሰው ነገር አንደኛ ፍጥረቱ በጣም ዝቅተኛ ስለሆነ፣ ሁለተኛ እንደገና ደግሞ እነሱ ቁጭ ያሉበትኛ አረም የለመዱት አረም ነገር ስለመሰላቸው ብዙ ያን ያክል የመደናገጥ፣ የመፍራት፣ የመሸሽ፣ የመጠርጠር ነገር አይታይባቸውም። ያው እንደምታዩት ነው እንግዲህ ሰውየው በጣም እየቀረበ ሲመጣ ደግሞ ምን ማድረግ ጀመረ ማለት ነው? ፍጥነቱን በጣም መቀነስ ጀመረ። ለምን? ፍጥነቱ ከጨመረ ምንም እንኳን ይሄን አረም የለመዱት ቢሆንም ነገር ግን በውስጡ የተደበቀ ለነሱ ሕይወት አስጊ የሆነ ነገር ሊኖር እንደሚችል አስበው ሊበሩ እና ከዚያ ቦታ ለቀው ራሳቸው ሊያድኑ እንደሚችሉ ስለገባው በጣም ቀስ ማለት ጀመረ ማለት ነው። እንደምታዩት ነው እንግዲህ ሰውየው ከነሱ አካባቢ ሲደርስ ከወደ ኋላቸው መሆን ነው የፈለገው። ከወደ ፊት ለፊታቸው መሄድ አልፈለገም። በእርግጥ እነሱም አሁን እንደምታያቸው በጣም እየቀረበ ሲመጣ መጠርጠር ይዘዋል። እንደምታዩት ሰውየው እንግዲህ በጣም ተጠግቷል። አሁን ተረጋግቷል። እንግዲህ ይኸው እንደምታዩት አሁን አንድ እጁን የቀኝ እጁን ማውጣት ጀመረ። ይኸው እንግዲህ በፍጥነት በመያዝ ዓላማውን አሳካ ማለት ነው። እንግዲህ ይህኛውን ቪዲዮ ለምን ማየት አስፈለገ የሚል ጥያቄ ልንጠይቅ እንችል ይሆናል። እንግዲህ ካያችሁት አንፃር ምንድነው የተማራችሁ? ይህ ነገር አምስት የህይወት ትምህርቶችን ነው የሚያስተምረን። እነሱን በዝርዝር እንመልከት። አንደኛ ጠላት የሚመጣው በተለመደና በሚያማልል ነገር ተሸፍኖ መሆኑን ያስረዳናል። አዳኙ ወፎቹ ለመያዝ የመጣው አዲስ ወይም የሚያስፈራ ነገር ይዞ ሳይሆን ወፎቹ በየቀኑ የሚመገቡትንና የሚቀመጡበትን አረንጓዴ ሳር ለብሶ እንደሆነ ሁሉ ዲያብሎስ እኛንም ከመንፈሳዊ ህይወታችን ለመጣል የሚመጣው በግልጽ በሚያስፈራ ኃጢአት ብቻ አይደለም። ይልቁንም በተለመዱ መልካም በሚመስሉ ከሰዎች ጋር ባለን መልካም ግንኙነት፣ በስራችን ወይም በመልካም አጋጣሚው ተሸፍኖ መሆኑን ያስረዳናል። ሰይጣን ራሱ የብርሃንን መልአክ እስኪመስል ራሱን ይለውጣልና ተብሎ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ እንደተመዘገበ። ሁለተኛው የምንማረው ጠላት መንፈሳዊ ንቁነታችንን እንዴት እንደሚያደበዝዘው ወይም የሚያደበዝዝበትን መንገድ ከውሃው ስር ያለውን እንዳናይ በማድረግ ለምሳሌ እነዚህ ወፎቹ የተያዙት በውሃው ስርና ከሳሩ ጀርባ ያለውን አደጋ ማስተዋል ስላልቻሉና አካባቢያቸው ሰላም ስለመሰላቸው ንቁነታቸውን አጥተው ባሉበት ቦታ ተቀምጠዋል ማለት ነው።
ጠላተኛን ከመንፈሳዊ ህይወት ለመጣል የሚጠቀመው ትልቁ ዘዴ መንፈሳዊያናችንን ማታለል ነው። ምንም አደጋ የለም፣ ሁሉም ሰው የሚያደርገው ነው የሚል የሐሰት ረፍት በልባችን ውስጥ በመዝራት ጸሎታችንንና ንቁነታችንን ያደበዝዛል። በመጠኑ ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ተብሎ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ የተጻፈውን ቃለ እግዚአብሔር ስለምንዘነጋ ጠላት እንግዲህ ንቁነታችንን በማደብዘዝ ምን ያደርገናል? ከእግዚአብሔር ዘንድ ሊለየን ይታገላል ማለት ነው። ሶስተኛ የሐሰት የደህንነት ስሜትን በመፍጠር ይህ ማለት ነው። ወፎቹ ለምሳሌ በሳሩ ላይ ሲቀመጡ ፍጹም የደህንነት ቦታ መስሏቸው ነበር። ነገር ግን ያ ተስፋ ያደረጉት ሳር ራሱ አዳኙ የተደበቀበት ወይም አዳኙ መስሎ የመጣበት መንገድ እና ለነርሱ ህይወት ደግሞ ወጥመድ የነበረበትኝ እንደሆነ ተመልክተናል። ልክ እንደዚህ ሁሉ ዲያብሎስ እኛን በዓለማዊ ስኬት በጊዜያዊ ደስታና ምቾት ውስጥ እንድንቆይ በማድረግ በመንፈሳዊ ህይወት የደህና ነኝ የሚል የሐሰት በራስ መተማመን ይሰጠናል። እኛ በዓለማዊ ደስታችን ስንደሰት፣ እሱ ግን ከመንፈሳዊ ማንነታችን ሊነጥለን በስውር ያደባል፣ በድንገትም ይይዘናል። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ተብሎ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 3 ላይ እንደተጻፈ በዓለም ላይ የምናየው ጊዜያዊ ደስታና መጠጊያ የሚመስሉ ነገሮች ሁሉ እውነተኛ ደህንነት ሊሰጡን የማይችሉ መሆናቸውን በዚህ ቪዲዮ እንረዳለን። አራተኛ በጠላት ሰይጣን በውስጣችን ቅሬታንና አላስፈላጊ ክፋትን በልባችን ለመዝራት የሚጠቀመው ዘዴ ወይም ስውር ዘዴን ያሳየናል። ይህ ማለት አዳኙ በውሃው ስር ሆኖ በዝግታና በጸጥታ እንደሚንቀሳቀስ ሁሉ ጠላትም በልባችን ውስጥ በስውር እንደሚሰራ የሚያስተምረን ነው። ይሁን ማለት ጠላት ሰይጣን ወይም ጠላት በስውር በእኛ በትንሹ ቅር ተሰኝተሃል፣ ተበድለሃል የሚል ሐሳብ በልባችን ውስጥ ይተክላል። በመጀመሪያ ትልቅ ቁጣ አይመስልም። ነገር ግን ያን ትንሽ ቅሬታ እያሳደገ ወደ ቂም፣ ወደ መድራርና ወደ ጥላቻ ይቀይረዋል። በሌሎች ላይ እንድንፈርድና ፍቅር እንድናጣ በማድረግ ከመንፈሳዊ አንድነትና ከእግዚአብሔር ሰላም ይነጥለናል ማለት ነው። በዕብራውያን ምዕራፍ 12 ቁጥር 15 ላይ ተመዝግቦ እንደምናገኘው የመጨረሻው ደግሞ የሐሰት እፎይታና ቸልተኝነትን የመፍጠር ዘዴውን ያስተምረናል። ይህ ማለት ወፎቹ በሳሩ ላይ ተረጋግተው የተቀመጡትኝ አደጋው እንደራቀ ስላሰቡ ነበር። ጠላት ሰይጣንም እኛን ገና ወጣት ነህ፣ በኋላ ንስሐ ትገባለህ፣ ወይም እግዚአብሔር መሐሪ ስለሆነ አሁን ትንሽ ተደሰት የሚል የሐሰት እፎይታን ይሰጠናል። በነገው ቀን ላይ ተስፋ እንድናደርግና የዛሬውን የመንፈሳዊ ህይወት ዝግጅታችንን እንድንተው ያደርገናል። በቸልተኝነት ውስጥ እንዳለን ሳናስበው ንስሐ ሳንገባ ጊዜያችን ያበቃል። በዕብራውያን 3:15 ላይ ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ የተጻፈውን የእግዚአብሔርን ቃል እንድንዘነጋና ዛሬ ሳይሆን ነገ እያልን ቀን እየቀጠርን እንድንሄድ ነው። ወፎቹ ያን ቦታ የደህንነት ወይም ሰላማዊ ቦታ መስሏቸው ነው የተቀመጡት ማለት ነው። ለወዳጆች ዛሬ በህይወታችሁ ወይም በህይወታችን ዙሪያ ያለውን ነገር ሁሉ ሰላማዊ ቢመስለንም ከስሩ የተሸሸገውን ነገር ለመለየት መንፈሳዊ ብልህነትና የእግዚአብሔር መንፈስ ያስፈልገናል ማለት ነው። ዓይን የሚያየውን ሳይሆን መንፈስ የሚያስተውለውን እግዚአብሔር የሚገልጠውን እንድንከተል እግዚአብሔር መንፈሳዊ ዓይኖቻችንን ይክፈትልን። ይህ መልእክት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለተጨማሪ መንፈሳዊ ትምህርቶች ደግሞ ቻናሉን ሰብስክራይብ ያድርጉ። ሰናይ ጊዜ